ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ሰንበታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሓነሁ ወተዓላ እዝናያት rahmaትና በረከት አይለያችሁ። እንግዲህ ዛሬም በጣም ደስ በሚል ነገር ሁላችንም በጉጉት ስንጠብቀው የነበረ ነገር ያው የሌላ ኑር ሰው ነገር ነውና እንኳን ደስ አለን፣ እንኳን ደስ አላችሁ ሁላችንም ማለት ነው። በዚህ ጉዳይ ላይ እየተሳተፈ የነበረ የሰራ በድምጹም በምኑም በብርም ያገዘ ምንድነው በጉልበትም ያገዘ በሐሳብም ያገዘ በሁሉም ነገር የተሳተፈ በዚህ ነገር ላይ ሁሉ እንኳን ደስ ያለው ማለት ፈልጋለሁ። እንኳን ደስ ያለን ሁላችንም ማለት ነው። ድሉ የሁሉም የኢትዮጵያዊ ድል ነውና እንኳን ደስ አለን። እንኳን ደስ ያለን። አልሐምዱሊላህ ሱብሃንአላህ። ያኒ አላህ ሱብሃነሁ ወተዓላ ጥፊ ያላላትን ነፍስ ልክ እንደዚህ ከመሽነቃ ትወጣለች። ሱብሃንአላህ ወላሂ ለግድያ ተወስኑባት ተፈርዱባት እንደዛ ያ ሁሉ ነገር ከተፈጠረ በኋላ እንደገና ደግሞ መጨረሻ ደግሞ በ11ኛ ሰዓት ብር ተዋቱ በቃ አሁን ልትፈታ ነው ተብሎ እንደገና አሁንም ቀርታ እንደገና በመሀል ደግሞ በቃ ያው በቅርብ ጊዜ ያስተላለፈችው መልእክት አለ። ቢያንስ አገሬን ባታስገቡኝ እንኳን ለአገሬ ባልበቃ እንኳን የሞት ፍርድ እንዲፈረድብኝ ድምፁ ሁሉኝ ብላ ያንን ሁሉ ነገር ከተናገረች በኋላ ያ ሁሉ ነገር ከተባለ በኋላ አላህ ሱብሓነሁ ወተዓላ በቃ ፈረጃውን ቅርብ አድርጎላት ይኸው አልሐምዱሊላህ ረቢል ዓለሚን ለሀገሯ በቅታለች። ላትቅነጡ ሚን ረህመቲላህ የሚባለው እንደዚህ ነው። አልሐምዱሊላህ ቱማ አልሐምዱሊላህ። እኔ በበኩሌ በጣም ደስ ብሎኛል። እንኳን ሁላችንም ደስ አለን። እንኳን ደስ አላችሁ ለወዳጅ ለዘመዶቿ፣ ለአክባሪዎቿ፣ ለጓደኞቿ፣ ለቤተሰቦቿ በቃ ለሁሉም እንኳን ደስ አለውና በመቀጠል ግን አሁን ሚዲያ ላይ እየተዘዋወረ ያለ ነገር ምንድን ነው? ፋሲካ እንዳትሄድ የተደረገበት መንገድ ፋሲካ አዲስ አበባ ሄዳ ሌላ ኑር ሰቦን እንዳትቀበል የተደረገበት መንገድ ይሄ እኔ ትክክል ነው ብዬ አላስብም፣ ፌር ነው ብዬ አላስብም። ምክንያቱም እኔ አሁን ማለት ነው ከነ መረጃው እከሌ ዩቱበሮች እከሌ ትላንትና እኮ ስለሌላ ጉዳይ ስሩ ስትባሉ እኮ እምቢ ብላችሁ ነበር ብዬ ዛሬ ከፈለኩኝ እስከነ ቮይሱ ባወጣው አይቆጨኝም። ምክንያቱም እሷ ዛሬ አገሯ ገብታለች። አልሐምዱሊላህ ረቢል ዓለሚን። ሀቂቃ እውነቱን እናውራ ከተባለ ያጎቷ ልጅ እንደገና ደግሞ የሆነ ወንድሟ ነኝ ብሎ ከዚህ በፊት ያወሩኝ ሰዎች የጠየቋቸው ከኛ በፊት የጠየቋቸው ዩቱበሮች እንደነበሩ እነዛ ዩቱበሮች ደግሞ ተጠይቀው እንደዚህ እስር ቤት ነው ያለችው እንደዚህ ነው ተብለው ያለው ነገር ተነግሯቸው እንኳን አንሰራም ያሉ ዩቱበሮች አሉ። እውነቱን አውራ ከተባለ ማለት ነው። በዚህ ጉዳይ ላይ አንሰራም፣ በዚህ ጉዳይ ላይ አያገባንም፣ በቃ ምላሻቸው የሆነ አርኪ ያልሆነ ምላሽ የመለሱ ዩቱበሮች አሉ በዛን ሰዓት እና በዛን ሰዓት ደግሞ በሳውዲ በኩል ደረጃ ለመጀመሪያ ሳውዲ ሆና የሰራችው ዘይነብ እንድሪስ ስትሆን በሁለተኛ ደረጃ ደግሞ ኢትዮጵያ ላይ ሆኜ ለመጀመሪያ ጊዜ የሰራሁት እኔ ነበርኩኝ። ከኔ በመቀጠል ደግሞ ፋሲካ ቲዩብ ሰርተዋለች ማለት ነውና ሁሉም ሰው በጊዜው አልሰራም ብሎ ነበር። በዚህ ጉዳይ ላይ ብዙ ዩቲዩበሮች አልሰራም ብለው ነበር። በእርግጥ እኔም ብሰራው ዘይነብ እንድሪስም ብትሰራው ብዙ ተመልካች ስላሌለን፣ ብዙ እይታ ስላሌለን፣ ብዙ ሰብስክራይብም ስላሌለን በእኛ በኩል በደንብ አልታየም ነበረ። ነገሩ በደንብ አልወጣም ነበረ። ማንም ቦታ አልሰጠውም ነበረ። ችላ ተብሏል። በእርግጥ ዛሬ ላይ እኔ የዛኔ የሰራሁት ቪዲዮ እስከ 50 ሺህ እይታ አለው ማለት ነው እና ከዛ በኋላ ፋሲካ ቲዩብ ደግሞ በጣም እይታ ስለነበራት ማሻአላ የሚከታተላትም ስለነበረ ሰብስክራይብም ስለነበራት እሷ አቀረበችው። እንዲሁም ደግሞ ቤተሰቦቿንም አንድ ላይ በማድረግ ነገሩ ስታቀርበው ወደ ሚዲያ በደንብ ጸድቆ ወጣና በቃ ሁሉም እንዲረዳት ተረባረበን ማለት ነው እና እዚህ ጋር ሰበብ የነበረችው ያው ከአላህ በታች
ማንም ሰው አላህ የቀደረለት ነገር ነው የሚሆነው፣ አላህ ያለለት ነገር ነው የሚሆነው። ግን ከአላህ በታች ሰበብ የነበረችው ያው ለሌላ እዚህ ደረጃ ላይ መድረስ ፋሲካ ቲዩብ ነበረች ማለት ነው። እና በእርግጥ ምናልባት አሁን ወንድም ኻሊድ የተናገረው ነገር ቢኖር ምንድነው የምሰራው ድርጅት የምሰራው ነገር ምናምን አደጋ ላይ ይወድቅብኛል ነው። ምናልባት በቃ አትቅረጪ ማለት ነው። ፋሲካ ቲዩብ ቪዲዮ ቀርጻ ታስተላልፍብኛለች ወይም ደግሞ ታሰራጭብኛለች ወይም ደግሞ ለሚዲያ ታውጣብኛለች ብለካል አትቅረጪ ብሎ ማለት ነው እንጂ በዚህ መልኩ እንዳትመጣ ብሎ ለቤተሰቡ መናገር ማለት እሷም እንዳትመጣ ማስደረግ አዲስ አበባ ድረስ እንዳትሄድ ማስደረግ ማለት እኔ በበኩሌ ይሄ ነገር ትክክል ነው ብዬ አላስብም ማለት ነው። እነሱ እንዳይገናኙ ሌላ ሀገር ስትገባ ፋሲካ እንዳትኖር ማድረጉ ትክክል ነው ብዬ አላስብም። በእርግጥ በመሀል ላይ አንዳንድ የተናገረቻቸው ነገራቶች ሊኖሩ ይችላሉ። ያንንም ደግሞ ያው አንዳንድ ከሚወራ ነገር አንጻር እንዲሁም ደግሞ ሰዎች እንዴት አድርጌ ላስረዳችሁ ጭንቅላቴ ላይ ያለው ነገር ሰዎች ብዙ ነገር ተብሏል በጊዜው ማለት ነው። ያው እንግዲህ ኻሊድን ብቻ አልነበረም እንደዛ የተባለው እዛ ቲም ላይ ያለ ሰው በሙሉ ያው ብዙ ነገር ተብሏል፣ ብዙ ነገር ተወርቶለታል፣ ብዙ ነገር ተነግሯል። እና ያ ሁሉ ነገር ሲባል ያው በእርግጥ እሷ በሆዷ መያዝ ስለማትችል ወታ ያው ሚዲያ ላይ ተናግራለች በእርግጥ ማለት ነው። ግን ያ መናገሯ በቃ እንደ እንትን ያው አንድ የሰው ልጅ ሆኖ ማይሳሳት የለም። ግን እሷ ደግሞ ያን ነገር ስትናገር እከሌ 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 ብላ ስም የጠራችው ነገር የለም። በቃ እሷ መናገር የፈለገችው ሰው ምናልባት እሷ ታውቃለች። መናገር የፈለገችው ማንን እንደሆነ እሷ ታውቃለች። እዛ ግሩፕ ላይ ያለው ሰው እኮ አንድ ሰው ብቻ አልነበረም። ማሻአላ ተባረከ ረህማን በጣም ብዙ ሰው ነበረ። በጣም ብዙ ኢትዮጵያዊ ነበረ። በጣም ብዙ ኢትዮጵያዊ እንትን ብሎ ተረባርቦ ነበረ እየሰራ የነበረውና እሷ ደግሞ የማንንም ሰው ስም አልጠራችም። ማንም ሰው ነው እንደዚህ ያደረገው ወይም ደግሞ እንደዚህ እንዲሆን ያደረገው ወይም ደግሞ እንደዚህ እንዲደረግ ወይም ደግሞ እሷ ወደ ሀገር እንዳትገባ ወይም ደግሞ ብሩ እንዲበላ ወይም ደግሞ ብቻ በቃ የተባለው ነገር ማለት ነውና እከሌ ነው ብላ አላለችም ነበረ እንደ እውነቱ እናውራ ከተባለ ማለት ነው። ስለዚህ ያ ደግሞ እከሌ ብላ እስካላለች ድረስ አይ እኔ ነው ያለችው ወይም ደግሞ ለኔ ይሆናል ያለችኝ ብሎ ራስን ዝም ብሎ አደጋ ውስጥ መጣልና መጠርጠር ጥሩም አልነበረም። አልሙሂም ዋናው ነገር ግን እንኳን አላህ ሌላን በሰላም በደስታ በፍቅር ለሀገሯ አብቅቷት ከእናት ከአባቷ ከወዳጅ ከዘመዶቿ አገናኛት። የሁላችንም ፍላጎት የሁላችንም ምኞት የሁላችንም ሀሳብ ይሄ ነበረ። በቃ ዋና አሁን ወንድም ኻሊድም ይሁን ፋሲካም ምንም ነገር ትናገር፣ ሌላውም ሰው ሌሎችም ዩቲዩበሮች ሌሎችም ቲክቶከሮች ማንም ምንም ነገር ይናገር፣ ዋና አላማችን የነበረው የሁሉም ሰው ዋና አላማ የነበረው እቺ ልጅ በሰላም ገብታ ሀገር ከቤተሰብ እንድትቀላቀል ነበረና ሁላችሁም በጭንቅ ላይ ያላችሁ በሀሳብ ላይ ያላችሁ እንደዚህ ፈረጃውን አላህ ቅርብ ያልክርላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።